እና ይሄን ይመስላል። ውድ የዩቲዩብ ተከታታዮች ሰብስክራይብ አድርጉ በእናታችሁ። የዱባይ ሙቀት ይሄን ይመስላል። ያው መስራት የምትፈልጉ መጣችሁ ስሩ። ያው ስራ የለኝም እኔ ግን መጣችሁ ብትሰሩ የተሻለ ይሆናል ብዬ አስባለሁ። ሶም አሁን ላይ ብዙ ቻሌንጆች እየከፈልኩ እገኛለሁ። ወይም ይሄ ሙቀት እንደምታዩት በጣም ኃይለኛ ሙቀት ነው። ግን ነገ የማስበው ነገር አለ፣ ህልም የሚባል ነገር አለ፣ ራዕይ አለ። እነሱን ለማሳካት ነው እዚህ ዋጋ የሚከፈለው። መጽሐፍ በማንበብ ሞቲቬሽናል ትሬኒንግ በመውሰድ የሆነ ያልሆነ ነገር እንደዛ በሆነ ያ አይደለም። ተግባር ያስፈልገዋል። እንደዚህ ወረድ ብሎ ግን የምሰራው ስራ እውነት ስኬታማ ያደርገኛል። እኔ አሁን ይሄ ቀን ስራ ነው እየሰራ ያለሁት፣ ግን ወደ ስኬት መንደርደሪያ ይሆነኛል። የራሴን ስራ የምፈጥርበት ይሆነኛል። የራሴን ቢዝነስ እንዲሰራ ያስችለኛል ብዬ ነው አሁን ላይ እንደዚህ ቻሌንጅ እየከፈልኩ ወይም እየሰራ ያለሁት። ሙቀቱን አሁን እንደምታዩት መኪና ውስጥ ነኝ። በጣም ኃይለኛ ሙቀት አለ። ግን በዚህ ሙቀት መሀል ውስጥ ብዙ ነገሮች አሉ። እኔ የማስባቸው ነገሮች አሉ። እነሱ ናቸው የሚታዩኝ። ይሄ ችግሩን ወደኋላ እንተወው እና አልፈዋለሁ ከጌታዬ ጋር። ግን አንድ ሰው ስኬታማ መሆን ከፈለገ የመጨረሻ ምንድን ነው የሚያስፈልገው? ቻሌንጅ አለ። እሱን ማለፍ አለበት። ጽናት ያስፈልገዋል። እዚህ ሙቀት ላይ መጽናት ያስፈልጋል። ከፈጣሪ ጋር ሆኖ ይሄ ጊዜ አሁን ያልፋል። ሙቀት ባለበት አይቀጥልም። የሚገርመው ነገር በዓለም ላይ የሆነ ነገር ባለበት አይቀጥልም። ሀብታም እንደሆነ አይቀጥልም፣ ድሃም ድሃ እንደሆነ አይቀጥልም። የሚገርማችሁ ነገር እሱ ነው። ሁሉም ወርቅ ተነጥፎላቸው ሲሄዱ የነበሩ ንጉሶች አልፈዋል፣ በብዙ ነገር ሲንቆጠቆጡ የነበሩ። ስለዚህ ባለበት አይቀጥልም ይሄ ሙቀት። አሁን መስከረም አካባቢ ይመጣል። አሁን ሰው ልክ እንዴ ታሪክ ይቀመጥ በሚል አሁን ይሄ እያያችሁ የታጠብኩ ነው የሚመስለው። ስለዚህ ቻሌንጅ ያስፈልጋል። ስኬታማ ለመሆን ብዙ ነገሮችን ያስፈልጋሉ። ግን የምሰራው ስራ እውነት ስኬታማ ያደርጋሉ? በዛ ነገር ሂሳብ መስራት አለብን። ለምሳሌ እኔ አሁን አዲስ አበባ ቢያንስ አርባ ምንጭ መሄድ ፈልጌ የጅማውን መንገድ ይዤ ከሄድኩኝ መቼም ልደርስ አልችልም። ወይንም የለቀምቱ መንገድ ይዤ ከሄድኩ በተሳሳተ መንገድ እየሄድኩ ነው ማለት ነው። ስለዚህ የምሰሩት ስራ እውነት ቻሌንጁ እየተቀበላችሁ ያሉት ስኬታማ ያደርጋችኋል። እኔ አሁን እንደ መንደርደሪያ እንደ መነሻ ነው። ከትንሽ ነገር ነው። ገብቷችኋል? ከትንሽ ነገር ነው የምጀምረው። ከትንሽ ነገር ጀምሬ ከዛ በኋላ ቃስ እያሉ ቃስ በቃስ ነው እንጂ ሁሉ ነገር ባንዴ የሚመጣ ነገር ወይ ሊያጠፋኝ ነው ወይ የሆነ ነገር ቀስ እያለ ሲሄድ ነው ሁሉ ነገር ደስ የሚለው። የሚገርመው ነገር ግን ያሰባችሁት ነገር ስትደርሱ በጣም የሚያስጠላችሁ። እኔ ኢትዮጵያ ያለው ዱባይ ነበር፣ ያው የአጭር ጊዜ ህልሜ መጣው መስሎኝ ነበር። ግን ዱባይ ስለመጣው ስኬታማ አልሆንኩም። ያው የመሰለኝ እዛውኝ ሳስብ ነበር እዛ ልሄድ እንጂ አንዴ ስኬታማ ሆናለሁ ብዬ ነበር። ግን ብዙ ነገሮችን አስተምሮኛል። በዚህ ሙቀት ውስጥ ብዙ ነገሮችን ተምሬበታለሁ። ስለዚህ ህይወት ተገለባባጭ ናት። ስለዚህ ይሄን ይመስላል መረጃ ለማቀብ እንዲህ ተመልከቱት። እንዲህ ነው የሚንጠፈጠፈው በዱባይ ሙቀት። ግን በዚህ መሀል ውስጥ ህልም አለ፣ ቤተሰብ አለ፣ የምታስበው ነገር ማሳካት የምትፈልገው ነገር አለ። እሱ ነው የሚታየኝ። አሁን ይሄ በረሃው አይደለም። ስለዚህ ወደ ዱባይ መምጣት የፈለጋችሁ ኑና አብረን እንስራ። አብረን እንስራ። ወንድማችሁ ነኝ። ሰብስክራይብ ማድረግ እንዳይረሳ። ሀሳብ መስጠት ካለ ያጠፋሁት ነገር ካለ ይቅርታ። ሙቀቱ ይሄን ይመስላል። ያው ስላዳመጣችሁኝ አመሰግናለሁ። ሰላም እንዴት ናችሁ? ሁሉ ሰላም። እንግዲህ ሙቀቱ እንደምታዩት ነው። እንግዲህ ተከታታዮች ቅድም ያው ተሰልላችሁ የነበረውና ለማንኛውም ነገር ጽናት ያስፈልገዋል። አሁን እንደዚህ ላብ ነው ይሄ የምታዩት። ይሄ ላብ ነው፣ ግን ለስኬት የሚከፈል ዋጋ ነው። ዋጋ ካልከፈልክ ለሆነ ነገር ልታገኘው አትችልም፣ ወይም የማንም ሰው ቢሆን። ስለዚህ ለህልማችሁ ዋጋ መክፈል አለባችሁ። ቁጭ ብለህ ህልሜ ያሰብከው ያለህምከው ራዕይህ ምን ሁሉ ነገር ቁጭ ብለህ ሊሳካ አይችልም። ወደ ተግባር ገብተህ መሞከር አለብህ። አለመሳካቱን የምታውቀው ስትሞክረው ነው። ካልሞከርከው ይሳካ አታውቀውም። ስለዚህ እኔ አሁን ዱባይ መጥቼ እየሞከርኩ ነው፣ እየሰራው ነው። እንግዲህ ከአምላኬ ጋር ሁኜ እየሰራው ነው። እሱ እንዲያሳካልኝ ጸሎቴን እያደረኩ ስራዬን እየሰራው ነው። ከኔ የሚጠበቀውን ነገር እያደረኩ ነው። የእሱ ስራ ደግሞ ችግር አያልቅበትም፣ ሁሉን ነገር ያሳካዋል። ስለዚህ መሞከር የምትፈልጉትን ነገር ሞክሩት። ነገ ዛሬ አትበሉ። ለነገ የሚባል ነገር ዛሬ፣ ከዛሬም አሁን ነው። በቃ ወደ ተግባር መግባት ያለባችሁ። እኔ በዚህ ሙቀቱኝ ለማነቃቃት ለምን አይደለም ለእናንተ ትምህርት ይሆናል ብዬ ነው። እኔ አሁን ህይወት ናት እያስተማረችኝ ያለችው። እዛው መከራ ወይ በዚህ በረሃ ውስጥ ሆኜ ነው ቪዲዮ እየሰራ ያለው። እንደ ታሪክም ይቀመጣል። ነገ ስኬታማ ሆኜ የህይወት ክህሎት ስልጠና እየሰጠሁኝ ይሄን ቪዲዮ ከፍቼ አስተምርበታለሁ። ምን አለ በሉ። ዛሬ ቀኑ አሁን እንግዲህ በፈረንጆች 20 ነው።
28ኛ ወር ነው። በእኛ ደግሞ ነሐሴ ነው። ነሐሴ 12ኛ 2018 ላይ ነሐሴ 14 ነው ዛሬ። ስለዚህ ይሄን ቀን የሆነ ሰዓት ላይ ከዛሬ 3 ዓመት 4 ዓመት በኋላ ይሄ ቻሌንጅ አልፎ ስኬታማ ሆኜ ሰዎችን ማስተምርበት ቪዲዮ ይሆናል ብዬ እንደ ታሪክ እያስቀመጥኩት ያለሁት። ስለዚህ እናንተም ዋጋ ለመክፈል መምጣት አለባችሁ፣ መጣችሁ መስራት አለባችሁ። ስለዚህ ዱባይ እንደዚህ ነው። ዱባይ በጣም በጣም ምርጥ ጎን አላት። በጣም ይሄ ሙቀቱን ተውት፣ ጥሩ ጎን አላት። የዱባይ 1 ሚሊዮን ኖሬ ነው፣ ግን በአመት 10 ሚሊዮን ምናምን ሰው ተቀይሮባት ይወጣል ይላል እንግዲህ መረጃው ጥናቱ እንደሚያመለክተው። ስለዚህ እናንተም ኢትዮጵያ ቁጭ ብላችሁ ስራ ከሌለ እንደዚህ እንትን ከሆነ የተሻለ ነገር ከሆነ ኢትዮጵያ መስራት ጥሩ ነው። አየሯ ተስማሚ ነው፣ ሁሉ ነገር እዚህ መጠን እንኳን ስኬታማ ባንሆን አገራችን ተመልሰን የቢዝነስ ሀሳብ ብዙ ነገር ይመጣልናል። የስራ ፍላጎታችን ይጨምራል። ዱባይ እንደዛ አሸዋ ሁና ኢትዮጵያን ለማፈር ይዘን ብዙ ነገር አለ። ያ ነገር ሀሳባችን ላይ ይመጣል። ስለዚህ ትምህርትን ወስደንበት እንሄዳለን። እንደው ስኬታማነቱ ተውትና ሰው ብዙ ነገር እንትን እንድናደርግልን እንግዲህ ተመልከቱት። አሁን ይሄን እዩት። ይሄ ላብ ነው። ይሄ አንዴ አሁን ይሄ ሰው ውሃ ይመስለዋል እንደዚህ። አያችሁት? ይሄ አሁን ላብ ነው። መብርሃን ይኸው ላብ ነው። ይሄ እንዳለ አያችሁት? ስለዚህ ይሄን ላብ አይደለም የማየው ነገ ማሳካቸውን ህልሞችና ራዕዮችን እነዚህ አይኔን ስኬት የሚጠባበቁ እናትና አባት ቤተሰቦችን እነሱን ነው የማስበው በዚህ መከራ ውስጥ ሆኜ ማለት ነው። ስለዚህ ኑ ዱባይ አብረን እንስራ። ስራ አለ ወይ? ስራ የለኝም፣ ግን መጣችሁ በምንፈልጉት መንገድ መጣችሁ መስራት። ለምትፈልገው ነገር ዋጋ ካልከፈልክ በምታጣው ነገር መቆጨት የለብህ። ምንድነው ለምትፈልገው ነገር ዋጋ መክፈል አለብህ። ስለዚህ እኔም ዋጋ እየከፈልኩ ነው። ይሄ ቀላል ነው። ብዙ ነገር አለ፣ ከዚህም አልፎ ሌላ ብዙ ነገር አለ። ስለዚህ ይሄ አሁን ይሄ የምጨምቀው ላብ ነው፣ ውሃ አይደለም። ይሄን ተቋቁሜ ነገ ማስባቸውን ነገሮች ማሳካት ይጠበቅብኛል። ስለዚህ ወዳችኋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። በጣም ወዳችሁ አመሰግናለሁ። ሌላ መረጃ ካለ አካፍላችኋለሁ። ወንድማችሁ መልካም ቆይታ ይሁን። ያሳባችሁት ይሳካ።